ከሞት አፋፍ ወደ ተስፋ ብርሃን ጉዞ ይህ የህፃን ገመቹ የድል ታሪክ ነው። ሳምንቱ መነጋገሪያ ከነበሩ አሁናዊ ጉዳዮች መካከል አንዱ ይሄ ነው። ሰላም እንላለን ተወዳጆች። የ30 ሚኒት ያሳለፍነው ሳምንት መነጋገሪያ የሆኑ ጉዳዮች ወደ እናንተ የሚደርሱበት ከሀገር ውስጥና ከውጭ የተመራረጡ መረጃዎችን የምናደርስበት የዩቲዩብ የመረጃ ሰዓታችን ነው። ሰብስክራይብ በማድረግ አብራችሁን ስለምትሆኑ በጣም እናመሰግናለን። ዳዊት አበበ ከእናንተ ጋር እንቆያለን። በ30 ሚኒት በዕለቱ ቆይታችን አነጋጋሪ የነበሩ በሳምንት ውስጥ በርካቶች በማህበራዊ ድረገጾች ሲያመላልሷቸው የነበሩ መረጃዎችን ከሀገር ውስጥና ከውጭ መራርጠንላችኋል። በመረጃዎቹ ላይ የኮሜንት ሴክሽኑ ላይ ስሜቶቻችሁን መጥቀስ ትችላላችሁ። በመግቢያችን ላይ ገመቺስ ከደምቢዶሎ እስከ ሆለታ ወደ 600 ኪሎ ሜትር በባስ ከስር ላይ ተኝቶ የመጣ ወጣት እንደሆነ ይታወቃልና አሁን የተስፋ ብርሃኖች የፈነጠቁ ነው። ከተስፋ የምንጀምር የተሻለ ነው። በጣም በርካታ ይህ መረጃ እስከተጠናከረበት ሰዓት ድረስ ብዙ እርዳታ ሰጪዎች ከጎንነን እያሉት ነው። ይህንን ያደረገበት መንገድ ደግሞ ለእናቱ እንደሆነ ከተናገረ በኋላ ከጎኑ ያሉ ሰዎች እየጨመሩ ነው ያሉት። እንደምታውቁት ከሞት አፋፍ ወደ ተስፋ ብርሃን የወጣው የህፃን ገመቹ የድል ጉዞ በመኪና ስር በሚገኝ ብረት ላይ ተንጠልጥሎ ከደምቢዶሎ እስከ ሆለታ ወደ 600 ኪሎ ሜትር በሞት ጥላ ውስጥ የተጓዘ ጀግና ህፃን ታሪክ ነበረ። አሁን ግን በደስታ ተቋጭቷል። ቲክቶከር አዶናይን ጨምሮ በጣም በርካታ የቲክቶክ ባለሙያዎች ከጎንነን እንደግፋለን እያሉት ነው። እናቴን ለመርዳት ነው ህይወቱን ለአደጋ እንድጋረድ የሆነው የሚሉ ሀሳቦች እየመጡ ነው ያሉት። መንገዱ አሁን ቀንቶለታል። ትናንትና ታህሳስ 24 2018 ለህፃን ገመቹና ለቤተሰቡ ልዩ ቀን ውሏል። በታዋቂው የቲክቶክ ተጽዕኖ ፈጣሪ አዶናይ አስተባባሪነት እንዲሁም በቦራ አሚውዝመንት ፓርክ ደግነት ታይቷል። ህፃኑ በርከት ያሉ ድጋፎችን ያገኘው ወደ 100 ሺህ ብር በቋሚነት እንዲከፈለው ተወስኗል። በህይወት ተወራርዶ ሊረዳት ለፈለጋት እናቱና ለራሱ መተኪያ የሌለው እገዛም ሆኗል። በቦራ አሚውዝመንት ፓርክ በተካሄደው ስነስርዓት ላይ የፓርኩ አመራሮችና አዶናይ ተገኝተው ስምምነቱን በይፋ አጽንተውታል። ገመቹ ወደ 600 ኪሎ ሜትር በመኪና ስር ተደብቆ ነበረ። የተሻለ ኑሮ ፍለጋ ሳይሆን በልጅነት ትከሻው ላይ የወደቀውን የቤተሰብ ሸክም ለማቅለል ነበረ። ብዙዎችም አሳዛኝ የሆነ የህይወት ታሪክ አለው ብለው የተጋሩትም በሳምንት ውስጥ ያንን ነበረ። እናቴን ለመርዳት ነው፣ አጭር ነው፣ ግን ዛሬ ደግሞ የኢትዮጵያን ልብ ከፍቶልኛል ይህ አይነት ሁኔታ በሚል መረጃዎችን ሰጥቷል። ለአዶናይ እንዲሁም ለቦራ አሚውዝመንት ፓርክ ምስጋና ይግባና በሳምንት ውስጥ ከተከናወኑ የበጎ ተግባሮች ማህበራዊ ድረገጹን ለበጎ በመጠቀም ሂደት ውስጥ ከሰማናቸው መረጃዎች አንዱ ይሄኛው። ያሳለፍነው ሳምንት መነጋገሪያ የነበሩ የ30 ሚኒትስ ኢትዮጵያ የተመራረጡ የሀገረኛ ጉዳዮች ወደ እናንተ እየደረሱ ነው። ሁለተኛው መረጃም እንዲሁ በማህበራዊ ድረገጽ በርካቶቻችን በእጅ ስልኮቻችን አማካኝነት ስንቀባበለው የነበረው ጉዳይ ነው። የተሰማውም እንዲሁ ባሳለፍነው ሳምንት ነበረ። ድምፃዊ አንዱዓለም ጎሳና የሞተችው ፍቅረኛውን ቀነኒን የሚመለከት ነው። እንደምታውቁት ድምፃዊ አንዱዓለም ጎሳ ከሰሞኑን ሽምግልና ነበረው ከፍቅረኛው ቀነኒ አዱኛ ቤተሰቦች ጋር። ከዛ ጋር በተያያዘ በተንቀሳቃሽ መልእክት መረጃ አስተላልፏል። ድምፃዊው እኔ የማወጣው ምንም ጉማ የለም በማለት እጁ ከነገሩ ንጹህ እንደሆነ የኦሮሞ ሕዝብ ይወቅልኝ ሲል ተናግሯል። እኔ መጥፎ ሀዘን ውስጥ ነኝ፣ ሀዘኔን እንኳን በደንብ ማዘን አልቻልኩም። ድምፃዊው ይህንን ብሏል። እስር ቤት ነበርኩ፣ ከዛ ስወጣ ይኸው በመጥፎ ነገር ቀጥሏል የሚል አይነት ሀሳብ ነው የሰጠው። ከዛ አስቀድሞ የቀነኒ አባት መልእክት አስተላልፈው ነበር። እሱን ተንተርሶ ነው ምላሽ የሰጠው ድምፃዊ አንዱዓለም ጎሳ ያጠፋሁት ወይም የጎዳሁት ምንም ነገር የለም፣ የማወጣው ጉማ የለም። ሽማግሌ የላኩትም ለእኔ ወይም ለሌላው እንዲወግኑ ሳይሆን እኔ እውነት አለኝ፣ ሚስቴን አጥቻለሁ፣ ያንን እውነት ተመልከቱልኝ በሚል በተንቀሳቃሽ በአፋን ኦሮሞ ቋንቋ መልእክቱን አሻግሯል። እኔና ቀኑ ቆንጆ የፍቅር ግንኙነት ነበረን። ጭንቀት ነበረባት። ጭንቀቱ ደግሞ ከቤት ከመዋል የሚነሳ ሊሆን ይችላል። የኢንተርቴንመንት ስራም አብረን እንድንሰራ ስራ ከፍቼ ሰጥቻት ነበረ። ይህንን ካደረግኩ በኋላ ግን ራስን የማጥፋት ሙከራ በተደጋጋሚ ማድረግ መቀጠሏንም ጭምር እንዲሁ በአፋን ኦሮሞ ድምፃዊው በሰጠው መረጃ ላይ ማስተላለፉን ባሳለፍነው ሳምንት ከሰማናቸው ጉዳዮች እና በማህበራዊ ድረገጽ በሁለቱም ወገን
የተለያዩ ምላሾችን እየሰማን እያየንም ነው የምንገኘው። ለዛም ነው ያጋራናችሁ። እንቀጥላለን። ሶስተኛው የሳምንቱ የሀገር ውስጥ የመነጋገሪያ ጉዳይ ነበረው። በርካቶች በማህበራዊ ድረገጽ ነገሩን ሲዘውሩት ነበረ። ወቅታዊ መረጃ ነበረ። በወቅቱ የአዲስ አበባ ትራፊክ ማኔጅመንት ባለስልጣንን የሚመለከት ነው። በማህበራዊ ሚዲያ ሲዘዋወር ለነበረው ተንቀሳቃሽ ምስል ምላሽ ሰጥቷል። ባለስልጣን መስሪያ ቤቱ በለሚ ኩራ ክፍለ ከተማ በ40/60 ሰፈር ተከስቶ በነበረው የቪዲዮ ተቀርጾ ሲሰራጭ በቆየው የትራፊክ ቁጥጥር ባለሙያ ድርጊት ላይ ማብራሪያ ሰጥቷል። እንደ ባለስልጣኑ መግለጫ ታህሳስ 23 2018 ከቀኑ 9 ሰዓት ከ30 ገደማ ክስተቱ ተከስቷል። መንስኤው ደግሞ የሚከተሉት ናቸው ተብሏል። አሽከርካሪው ለማንኛውም ተሽከርካሪ ለመቆም በተከለከለ ቦታ ላይ መቆሙ የመጀመሪያው ጉዳይ ነው። ሌላኛው ደግሞ በወቅቱ የአሽከርካሪ ብቃት ማረጋገጫ መንጃ ፍቃድ አልነበረውም የሚል ነበረ። ተሽከርካሪው ሰሌዳ ታርጋ አልነበረውም። ባለስልጣን አሽከርካሪው ግን ሕግ ጥሷል ቢልም የቁጥጥር ባለሙያ የወሰደው እርምጃ ብዙዎችን አነጋግሮ የነበረው ከፍቃድ ውጭ መኪናውንም ከፍቶት ስለነበረ በተቋሙ አሰራር በጭራሽ የማይደገፍ መሆኑን የማኔጅመንት መስሪያ ቤቱ ገልጿል። ትራፊክ ተቆጣጣሪው ተሽከርካሪውን ከፍቶ መግባቱና ቦሎ መገንጠሉ በተቋሙ አሰራር በጭራሽ ተቀባይነት የሌለው ጉዳይ እንደሆነ እንዲሁ ገልጿል። በመግለጫው ላይ ይህንን ድርጊት በፈጸመው ሰራተኛ ላይ ተቋሙ ሕጋዊ እርምጃ እንዲወስድም ጭምር አስታውቋል የተባለው በስራ ቦታ ላይ አለመግባባት ይፈጠራል። ይህ ካጋጠመ በሕግ ማስከበር ሂደት ላይ ቅሬታ ማድረግ ነው። እንደገና ደግሞ ሕጉን የሚያስከብሩ የምንመድባቸው ሙያተኞች ደግሞ አሰራር አላቸው። ያንን አሰራር ተከትለው የማይሄዱ ከሆነ እነሱም ይጠየቃሉ። በዛ መሰረት ይሄ ባለሙያ መጠየቁ አይቀርም ነው የተባለው። መግለጫው ላይ በርካታ በማህበራዊ ድረገጽ ላይ ያሉ ሰዎችም ተንቀሳቃሽ ምስሉ ከተለቀቀ በኋላ አስተያየት ሲሰጡበት የነበረ ጉዳይ ስለነበረ ነው። በነገራችን ላይ በ11ዱም ቅርንጫፎች በአካል በመገኘት ቅሬታ ማቅረብ እንደሚቻልም መግለጫው ላይ ተጠቅሷል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ጉዳዩን በስፋት ተንትኖታል። አሊያም ደግሞ ምናልባት እንዲህ አይነት መሰል ነገሮች ተንቀሳቃሽ ቪዲዮን በማህበራዊ ድረገጽ ከማሰራጨት በዘለለ መልእክት ደግሞ መናገር የምትፈልጉ ካላችሁ 696 በመደወል መረጃ መስጠት እንደምትችሉም ጭምር መረጃው ጠቁሟል። ይህ የ30 ሚኒትስ ኢትዮጵያ የዩቲዩብ ገጽ ነው። የተመራረጡ የሀገር ውስጥና የውጭ መረጃዎች ያሳለፍነው ሳምንት በተለይ መነጋገሪያ የሆኑ ጉዳዮችን ወደ እናንተ እያደረስን ያለ ነው። ሰብስክራይብ በማድረግ አብሮነታችሁ ከኛ ጋር ስለሆነ በድጋሚ ምስጋናችን የላቀ ነው። ያው ከልጅ በላይ ምንም ነገር የለምና የልጆቻችንን ጉዳይ ደግሞ ብናስቀድም ጥሩ ነው። በዓለም አቀፍ ደረጃ አውስትራሊያ እንደ ሕግ አወጣ ነበረ። ከ16 ዓመት በታች የሆኑ ህጻናት የማህበራዊ ሚዲያን ሙሉ በሙሉ መጠቀም የለባቸውም ብላ እንዲታገዱ አድርጋለች። ከዚህ በፊት በዓለም ላይ የነበሩ ሕጎች ላይ አስተውላችሁና ተመልክታችሁ ከሆነ በጣም በርካቶቹ የመከልከል ሳይሆን ለእነሱ የሚሆነውን በሰዓት ተገድቦ የሚሻገርበትን መንገድ ነበር የሚፈጥሩት። አውስትራሊያ ግን በቃ ምን ያስፈልጋችኋል ብላ አግዳለች። ከዛ በኋላ አንዳንድ ሀገራት ተቃውሟቸውን እያሰሙ ነበረ። ሌሎቹ ሀገራት ግን እንዲያውም ድጋፍ እየሰጡ ነው ያሉት። መነጋገሪያ ያላምኛ ጉዳይ ነው። ፍራንስ 24ን ሳይቀር ጉምቱ የሚባሉ መገናኛ ብዙሃን ስለ ጉዳዩ በስፋት ሲያወሩ ነበረ። ያው የህፃናት የማህበራዊ ሚዲያ አጠቃቀም ጉዳይ ብዙ ማዕቀፎች ወጥተውለት መነጋገሪያ ነበረ። የፈረንሳይ ፓርላማም እኔ አውስትራሊያን ነው የምከተለው፣ ታዳጊ ልጆቻችንን ከማህበራዊ ድረገጽ መጥፎ ተጽዕኖ ማላቀቅ መቻል አለብን በሚል በአንድም ሆነ በሌላ መንገድ እከተላለሁ አውስትራሊያን በሚል የተወሰኑ እንቅስቃሴዎችን ባሳለፍነው ሳምንት ነበር ያደረጉት። እድሜያቸው ከ15 በታች ላሉ ህፃናት የማህበራዊ ሚዲያ እገዳን ለማስቀመጥ በተያዘው ወር ክርክር ለማድረግ ቀጠሮ ይዘዋል። ምናልባት እንደ አውስትራሊያ ተሳክቶላቸው እግዱን ያጠናክሩት ይሆን? የሁለቱ ሀገራት ተመሳሳይ አይነት እግድ ውስጥ መግባት ደግሞ ሌሎች ሀገራት እንዲነቁ ያደርጋቸው ይሆን? እሱ ወደፊት የምናየው ይሆናል። ለማንኛውም የሆነው ግን ይሄ ነው። በጀርመን በሚገኝ ባንክ ሌቦች ግድግዳ በስተው በሚሊዮኖች የሚቆጠር ሀብት ዘርፈዋል። ነገሩ በጣም አነጋጋሪ ሆኗል። የቅንጅት መንገዳቸውም እንዲሁ በዓለም አቀፍ ደረጃ በተንቀሳቃሽ ምስል ሳይቀር የወጡ መረጃዎች ይህንን ያሳያሉ። በጀርመን ሌቦች ባንክ ውስጥ ገብተው በርከት ያለ ገንዘብና ወርቅ አፋፍሰው ይዘው ተሰውረዋል። እምጥ ይግቡ ስምጥ አልታወቀም። የተለያዩ መረጃዎችን ባሳለፍነው ሳምንት ሲወጡ ነበር። ከጉዳዩ ጋር በተገናኘ ሌቦቹ ጠንካራ የሆነ የባንክን ግድግዳ በመሳሪያ በመታገዝ በስተው መግባታቸው ምናልባት እንዲህ አይነት ተጽዕኖ ከፍ ባለ መንገድ ብዙ ፊልሞችም የሚያመጡት ሊሆን ይችላል። ያንን ግን አድርገውታል። ቅድመ ዝግጅታቸውን የሚያሳይ ነው እየተባለ ነው ያለው። ሌቦቹ ጠንካራ የሆነውን የባንኩን ግድግዳ በመሳሪያ በመታገዝ
በስተው ገብተዋል። ይህንን ማድረጋቸውን ተከትሎ ነው ብዙ አነጋጋሪ መረጃዎች ተከስተው የነበረው። በስርቆቱ 2700 ባንክ ደንበኞች መጉላላት ደርሶባቸዋል ማለት ነው። ይህ እንግዲህ ከ3000 በላይ የደህንነት ማስቀመጫዎች ተሰብረው ተሰርቀዋል ማለት ነው። አነጋጋሪ የነበረው ጉዳይ ነው። በስርቆቱ ከ10 ሚሊዮን እስከ 90 ሚሊዮን ዩሮ የሚገመት የጥሬ ገንዘብ፣ ወርቅና ጌጣጌጥ ተሰርቆ ሊሆን እንደሚችል እንዲሁ ተገምቷል። ባንኩ ማክሰኞ ዕለት ለዚህ ምክንያት ዝግ ሆኖ መዋሉንም ተነግሯል ማለት ነው። የዓይን እማኞች በጣም በርከት ያሉ ሰዎች ትላልቅ ቦርሳዎችን ተሸክመው ወደ ፓርኪንግ ሲጭኑ መመልከታቸውንም ለፖሊስ ተገልጿል። ሌላው አነጋጋሪ ጉዳይ የነበረ ደንበኞች ወርቅ፣ ጌጣጌጥ በባንክ ማስቀመጫዎች ላይ ማስቀመጣቸው የተለመደ ነው። በዚህኛው በባንኩ ላይ ካሉ ደህንነታቸው የተጠበቁ ወደ 3250 ማስቀመጫዎች 95 በመቶ ተሰብረው መወሰዳቸውንም ጭምር የአይፒ አሶሺየትድ ፕሬስ ዘግቦታል። ሌሎች መገናኛ ብዙሃንም ከአሶሺየትድ ፕሬስ በመቀበል የተለያዩ ዘገባዎችን ሲሰሩበት ነበረ። ያሳለፍነው ሳምንት መነጋገሪያ ዓለምኛ ጉዳይ ነበር። ይሄኛው ዓለም አቀፍ ሰውኛ የሆኑ በብዙዎች ልብ ውስጥ የጸረጹ የሳምንቱ መነጋገሪያ ጉዳዮችን እያወራን ያለ ነው። ጠንከር ወዳለው ደግሞ እንምጣ። የፕሬዚዳንት ዶናልድ ትራምፕ እና የማዱሮ ጉዳይ በብዙ ዓለም አቀፍ መገናኛ ብዙሃንም ሲነሳ የነበረ ነው። ዶናልድ ትራምፕ የቬንዙዌላው ፕሬዚደንት ኒኮላስ ማዱሮን በቁጥጥር ስር መዋላቸው አስታውቀዋል። የዩናይትድ ስቴትስ ጦር ፕሬዚደንት የአሜሪካ ጦር በቬንዙዌላ ላይ የተሳካ መጠነ ሰፊ ወታደራዊ እርምጃ እያደረገ ነው ያለው። ማምሻውን እንግዲህ ባሳለፍነው ሳምንት ፕሬዚዳንቱ አክለውም የቬንዙዌላው መሪ ኒኮላስ ማዱሮ እና ባለቤታቸው ተይዘው መወሰዳቸውንም ገልጸዋል። ይህንን ራሳቸው ፕሬዚዳንት ዶናልድ ትራምፕ በቴሌቪዥን መስኮት ብቅ ብለው ነው ነገሩን የተናገሩት። በቬንዙዌላ ዋና ከተማ ካራካስ ኃይለኛ ፍንዳታዎች እና የተዋጊ ጀቶች ድምፅ እየተሰማ ነበረ። አለመረጋጋት በቬንዙዌላ የተለመደ ነው። አመጾች ወዲም ይቀሰቀሳሉ። እሳቱ በረደ ሲባል ደግሞ መልሶ የሚፋፋምበት አጋጣሚ ከፍ ያለ ነው። ፍንዳታዎቹ፣ የጄቶች ድምፅ ተሰምቷል። በትራምፕ ቀጥተኛ ትዕዛዝም ወታደራዊ መሰረተ ልማቶችና ስትራቴጂካዊ ቦታዎችን ዓላማ ያደረገ ጥቃት ነበር የነበረው። አሜሪካ ባለፈው ወራት ከዚህ ከአደንዛዥ ዕፅ ዝውውር ጋር በተያያዘ ከቬንዙዌላ ጋር መጠነ ሰፊ ሰጣ ገባ ውስጥ ገብታ ነበረ። ከዚህ በኋላ ነው እንግዲህ ነገሩ ፈንድቶ አሁን ፕሬዚዳንቱ እስከ መያዝ የደረሱት። ጥቃቱ ቀደም ብሎ በገና ዕለት ታቅዶ ነበረ፣ በፈረንጆች ክሪስመስ ቢሆንም በናይጄሪያ በነበረው ጥቃትና ምቹ የአየር ንብረት በመጠበቅ ምክንያት መራዘሙ እየተነገረ ነው ያለው። ዓለም አቀፍ መገናኛ ብዙሃን ጉዳዩን ይህንን መረጃ እኛ እስካጠናከርንበት ጊዜ ድረስ በስፋት እየዘገቡት ነው ያሉት። የቬንዙዌላ መከላከያ ሚኒስቴር ጥቃቱን የኢምፔሪያሊስት ወረራ ነው ሲሉ ፈርጀውታል። ፕሬዚዳንት ማዱሮ ተይዘዋል። ይህንን ተከትሎ ሀገሪቱ እስከ መጨረሻው እንደምትፋለም ዝታለች ነው የተባለው። መንግስት መላው ህዝብ ወረራው ለመከላከል ንቁ ይሁን የሚል ጥሪም አስተላልፈዋል። ከዛ ውጭ የመንግስታቱ ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራም ጭምር መረጃዎችን እያነሱ ነው ያሉት። ዓለም አቀፍ ድባቡን በተመለከተ የሳምንቱ መነጋገሪያ የሆነው የፖለቲካ ትኩሳቱ እንዲጭርና እንዲቀጣጠል ከፍ ያለ ሚና ስለነበረው ነው። ጥቃቱ የተፈጸመው ፕሬዚደንት ማዱሮ ከሰዓታት በፊት ስለ ነዳጅና ዕፅ ዝውውር ከአሜሪካ ጋር ለመነጋገር በራችን ክፍት ነው ባሉ ማግስት ነው። እንግዲህ ጉዳዩን ይበልጥ አነጋጋሪ ያደረገው እንደ ኩባ፣ ኮሎምቢያ ያሉ የቀጠናው ሀገራት ድርጊቱን በጽኑ አውግዘውታል። አሁን ደግሞ ፕሬዚዳንት ዶናልድ ትራምፕ ስለ ወታደራዊ እርምጃዎች፣ ስለተያዙት አመራሮች ዝርዝር መረጃዎች እንደሚሰጡ ነው። ከመረጃዎቹ ጋር በተገናኘ ግን የቀጣይ ዕጣ ፈንታቸው ምን ይሆናል ፕሬዚዳንት ማዱሮ የሚለውን ጉዳይ ብዙዎች እንዲጠብቁት ያደረገ ነው። ያሳለፍነው ሳምንት የብዙሃንን ዓይንና ጆሮ የሳቡ መነጋገሪያ የሆኑ የሀገር ውስጥና ዓለም አቀፍ መረጃዎችን በሰርቲ ሚኒትስ ኢትዮጵያ ዩቲዩብ ገጽ በተመራረጡ የሀገር ውስጥና የውጭ ቆይታ ከእናንተ ጋር እንዲህ ባለ መልኩ አብረን ሸጋ ጊዜ ያሳልፈናል። ከስር ሰብስክራይብ በማድረግ እንደዚሁም ደግሞ ኮሜንት ሴክሽኑ ላይ የተሰማችሁን ስሜት በመጻፍ አብሮነታችሁን ከኛ ጋር እንድታደርጉ በአክብሮት እንጠይቃለን። ዳዊት አበበ መረጃዎቹን አዘጋጅቼ በሰርቲ ሚኒትስ ኢትዮጵያ ዩቲዩብ ገጽ በኩል ወደ እናንተ አሻግሬያለሁ። ሰላሙን ሁሉ ለእናንተ ተመኝተናል። መልካም ሳምንት።